ከወደ ሶሻል ሚዲያው እጅግ ልብ የሚነካ ነገር ተሰምቷል። የአርቲስት አንዱዓለም ጎሳ ሚስት የሆነችው ቀነኒ አዱኛ በቲክቶክ ኦፊሻል አካውንቷ በራሷ የተለቀቀ ያለው መረጃ ብዙዎቹን እውነት ተደብቃ አትቀርም ሲሉ ተደምጠዋል። ከዚህ ቀደም እንደሰራውላችሁ አርቲስት አንዱዓለም ጎሳ ከእስር መፈታት ብዙዎቹን አነጋግሯል። ከእስር ቤት ከወጣ ኋላ አርቲስት አንዱዓለም ጎሳ በሚያሳዝን ሁኔታ ወደ ሚስቱ መቃብር ወደ ወጣት ቀነኒ አዱኛ መሄዱን ወይም ደግሞ እዛ መሆኑን የሚያሳይ ፎቶ አባቷም ልጄ ለሁለተኛ ጊዜ ገድላችኋታል ሲሉ ተደምጠው ነበር። ከዚህ ቀደም እንደሚታወቀው የቀነኒ አባት ይህን ሲሉ ተደምጠው ነበር። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ስለ ቀነኒ አዱኛ ሁሉንም መረጃ ከተንቀሳቃሽ ምስል ጋር ይዘንላችሁ ቀርበናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በድንገት ህይወቷን ያጣችው የሞዴል ቀነኒ አዱኛ ፔጅ ላይ የሚለቀቁ ፎቶዎች እጅግ በጣም አነጋጋሪ እየሆኑ ነው። ከሰሞኑን ማለትም በዚህ 2 ቀን ውስጥ የተለያዩ ቪዲዮና ፎቶዎች እየተለቀቁ ነው። በዛሬ ዕለትም ተጨማሪ ቪዲዮ ተለቋል። እነዚህ ፎቶና ቪዲዮዎችም እንደሚያሳዩት ከሆነ ከባድ የሆነ ድብደባ እንደሚደረግባት ነበረ በወቅቱ ማለት ነው። ይህንን ቪዲዮ ተመልከቱት። እሷ ፔጅ ላይ የተለቀቀው ላሳያችሁ። ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው የሆንኩል የምንጭ ውሃ የቆጠርከኝ ኢቭን እኛ ዝም ብንል የዚች ንጹህ ደም አሁንም ይጮሃል። ፈጣሪ ዝም እያለ አይደለም። ዛሬ ላይ የተፖስተውን ፎቶ በድሮ አካውንቷ ላይ በጣም አይምሮ የሌላችሁ ህሊናችሁን ሽጣችሁ የበላችሁት በጣም ብዙ ነገር እያላችሁ ነው። እሷ አይደለችም፣ እሷን አይመስልም ምናምን። እኔ ላሳያችሁ፣ ህዝቡ ይፍረድ። አሁን ይሄ ፎቶ የተፖስተው ፎቶ ነው አይደለ? ይሄሳ ማተሙን አይታችኋል። ለማመሳከር በቀላሉ ማግኘት ትችላላችሁ። እሷ ራሷ እንደሆነች ማለት ነው። እሷ መቼስ ተነስታ እኔ ነኝ አትልም ብላችሁ ነው። ግድ የለም፣ የሚፈርድ ፈጣሪ አለ። እሺ ይሄንን ሹራብ ይዩት። ይሄኛው የተጎዳችሁ ፎቶ ላይ ለብሳ ያለችው ሹራብ ራሱ ነው። ሌላም ልጨምርላችሁ። ያን ያህል እጅ ማስረዳት እንደማይጠበቅብኝ አውቃለሁ። ምክንያቱም የሚያውቅ ያውቀዋል። ሁላችንም ልብ ያለው ሰው አይቶ ልብ ማለት ይችላል። እዚህ ጋር ደግሞ ሻሹን እዩት። እዚህ ጋር ካሰረችው ሻሽ ጋራ አንድ አይነት ነው። ይሄን ብዬ አላበቃም። ስለ ቀነኒ ጉዳይ ብዙ ነገር ብለናል፣ ብዙ ነገር ተባብለናል። ምንም ያገኘነው ነገር የለም። አሁንም ቢሆን ህዝቡ እውነታውን ይፈልጋል። አንዱዓለም ተፈታ ሳይሆን እኔ እያልኩ ያለሁት ለምን የቀነኒ እውነት ተደበቀ? ለምን ፍትህ አጣች? አፋችንን እሱ አይደለም ካላችሁን አፋችንን የሚያስይዘን ነገር አሟሟቷ እንዲህ ነው፣ በእንደዚህ ያነቀል ሞተች፣ ይሄ ነው የገደላት ብላችሁ ለምን እውነታውን መናገር ውስጥ ከበዳችሁ? አሁንም እባካችሁ ሁለቴ አትግደሏት። ቤተሰቦቿንም የዘላለም ሀዘን ውስጧ አትቅበሩ። እኛ ራሱ እንደዚህ ያልወለድናት ተቃጥለን ልንሞት ነው። አመሰግናለሁ። እስካሁን ድረስ ስለ ቀነኒ አዱኛ ከጀርባዋ የነበረው ድብደባ የወጣው ተንቀሳቃሽ ምስል ይህን ይመስል ነበር። በዚህ ጉዳይ እስካሁን ሰዓት ድረስ የህግ አካል ምንም ምላሽ አልሰጠም። ከስር አዳዲስ መረጃ እንዲደርሳችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። መልካሙን ተመኘን።